እስቲ ራስህን አስተዋውቅልን። እኔ አረጋዊ ታደሰ እባላለሁ። የመጣሁት ከጉራ አካባቢ ነው። የኢትዮ ጥሪት የመጀመሪያው መስራች አባል ነኝ። እሺ፣ በጣም ደስ ይላል እና ስልጠናውን እንዴት አየኸው? ስልጠናው ጥሩ ነው። ከነበረበት ከልጅነት ጀምሮ ስለማውቀው ኢትዮ ጥሪት በሶስት ሰው የማውቀው ሰው ነው። ዛሬ ሀገር ሰው ደርሶ ጥሩ ደረጃ ደርሷል። የተጀመረው ቶሎሳት ቤት ነው፣ እናውቀዋለን። በገበሬዎች እና በጥቃቅን ሰዎች የተጀመረው። አሁን ግን ኢትዮ ጥሪት ሄዶ ትልቅ የተነገረው ገንዘብ ለራሴ አስደንግጦኛል። ለምን 3 ዓመት ነው እኔ ብድር የመጀመሪያው እርከን ተብሎ 500 ትልቁ ነው ተብዬ ተበድሬ ሄድኩ። ዛሬ በሶስተኛው ዓመቱ ነው። በአሁኑ ዓመት ከፍዬ ጨርሼ ሁለተኛ ዙሩን ለመውሰድ ዝግጅት ላይ ነኝ። በጣም ደስ ይላል። ስልጠናውን ከወሰድክ በኋላ ከበፊቱ ምን አዲስ ነገሮች አገኘበት? አሁን ከበፊቱ ብዙ ነገሮች ተሻሽለዋል። ያ የጅማሬ ስለሆነ ያለ እውቅና ነበር። አሁን እውቅና ኖሮ ትልቅ ደረጃ ደርሷል። ምንድነው ድርጅቱ እያደገ የመጣበት እስከ ቤት መግዣ ድረስ ማበደር መድረስ ማለት ትልቅ ብር ነው። አንድ ቤት አሁን በትንሹ ከ10 ሚሊዮን ብር በላይ ነው ቤት ሲገዛ ትንሽ ነገር አለ። አሁን እዛ ጋር መድረሱ እየሄደ ነው ማለት አባላቶች እየበዙ የብድር አመላለሱ ጥሩ ስለሆነ ነው እድገቱ የመጣው። አያያዙ ጥሩ ነው። ከባንኮች የተሻለ ወለዱ ትንሽ ነው። ባንኮች ላይ ትላልቅ ባንኮችን ጠይቃለሁ ነጋዴ ስለሆንኩ ማለት ነው። ትንሹ ያውም ወረቀት ካለሽ የስራ ትንሽ ፕሮፖዘልሽ ጥሩ ከሆነ 18 ነው። እዚህ ግን ኢትዮ ጥሪት ላይ የረዥም ጊዜው 15.5። ስለዚህ ይሄ ለማንኛውም ነጋዴ ከሚያገኘው ከራሱ ከሚያበላው ትርፍ ጥሩ ደረጃ ደርሷል ማለት ነው። በጣም እናመሰግናለን። ቢስተካከል ብለህ የምታስበው ነገር ካለ? ቢስተካከል የምለው ነገር አሁን ምንም ነገር ጉድፈት አላገኘሁበትም። ጥሩ ነው። በዚሁ ቢቀጥልና ትልቅ ደረጃ ቢደርስ እኔ በጣም ደስተኛ ነኝ። ወደ ባንክ ደረጃ ቢደርስ ጥሩ ነው። ለማህበረሰብ ወጥቶ ትልቅ ባንክ ቢሆን ደስተኛ ነኝ። በጣም እናመሰግናለን ስለሰጠህን ገንቢ አስተያየት። በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ? እንግዲህ ያው እነዛን 2 ሰራተኞችና ትልቁን የዚህን ኃላፊ ማመስገን እፈልጋለሁ። ለምን እዚህ ጋር የሚደርስ አይመስልም ነበር ሲጀምር ማለት እዚህ ጋር በማድረሱ በጣም እነሱ 3ቱ ሰዎች ማመስገን እፈልጋለሁ። ቀጥሎ ያመጡት ደሞና ሰራተኛው ለሰው ያለው ክብሮት ከባንክ የተሻለ በጣም ደስ የሚል ተጫውተሽ ስቀሽ የምትሄጂበት ቤት ስለሆነ በዚሁ እንዲቀጥል እፈልጋለሁ። በጣም እናመሰግናለን።